ሶ ዩ ጋይስ አቶ ጀዋር መሐመድ እና አቶ ጌታቸው ረዳ አንድ ሁለት የተባባሉበትን ኬስ ታውቃላችሁ። የኢትዮጵያ ሱዳን ላይ ያላት አቋም ላይ ተከራክረዋል እና ከዛ በፊት ግን ማለት ነው አቶ ጌታቸው ረዳ ማለት ነው የእሱ እንግሊዝኛ ኤአይ ጀነሬትድ አይደለም። ኢትስ ናት ላይክ ይሄ ቲፒካል እንግሊዝኛ እኛ የምናወራው እንግሊዝኛ አይደለም። ኮርፖሬት እንግሊሽ ራሱ ነው ለማለት ከኮርፖሬት እንግሊሽነቱም ራሱ የሆነ ያለፈ እንግሊሽ ነው። ዩ ኖ ሚን አይ ላቭ እንግሊዝኛ። ለሱ ለአቶ ጌታቸው ረዳ ሲሆን እንግሊዝኛ ታሽቃብጣለች። ባይ ኤኒዌይስ ጉንፋን ሊይዘኝ መሰለኝ ዩ ጋይስ አፍንጫዬ እና የኢትዮጵያ ሱዳን አቋም ጀዋር የሚለው ጀዋር አርኤስኤፍን መደገፍ የለብንም ነው። አይ ቲንክ የተቃዋሚ ቡድን የሱዳን ተቃዋሚ ቡድን እኛ መደገፍ የለብንም ነው። ኢትዮጵያ መደገፍ የለባትም። ከዛ አቶ ጌታቸው ረዳ ደግሞ ናሽናል ኢንትረስት የሚባል ነገር አለ። አንተ ዝም ብለህ ሄትሬድ ነው እያየ ያለው ናሽናል ኢንትረስት የሚባል ነገር አለ ነው የእኔ ጥያቄ ማለት ነው። እኛ ኢትዮጵያውያን የሚባለው ባይዘ አሌጅድሊ ነው ይባላል ነው ሮይተርስ ያወጣው ዘገባ አለ ሴይንግ ቤንሻንጉል ውስጥ የአርኤስኤፍ ካምፕ አላት ኢትዮጵያ የሚል እና የሆነ ጊዜ ላይ ደግሞ የዩኤኢ ጦር መሳሪያ በኢትዮጵያ ምናምን በኩል ነው እያለፈ ያለው ምናምን የሚል ነው ብቻ ያወጡት እንትን ሪፖርት። እስካሁን ከመንግስት የተሰጠ ምንም አይነት መግለጫ የለም። እኛ አርኤስኤፍን እንደግፋለን ኦር ላይክ የሱዳን ሚሊታሪ ነው የምንደግፈው ምናምን የሚል ምንም አይነት እንትን የለም። ኢትስ ጀስት በመላምት ደረጃ ነው። ሶ የኔ ኮስችን ኢዝ ዲስ ናሽናል ኢንትረስት ወይንስ ከዩኤኢ ጋር ባለን ጥምረት መሰረት ያደረግነው ምርጫ ነው የወሰድነው እርምጃ ነው የኔ ጥያቄ። ናሽናል ኢንትረስት የሚለውንም አይ ካን አንደርስታንድ። ምክንያቱም ሻቢያ ኦልሬዲ እንትን ይዘዋል ለሱዳን ሚሊታሪ ካምፕ ምናምን አለ ኤርትራ ውስጥ ላይክ 15 ምናምን እኛ እኮ አንድ ነው እንደውም የተገኝ 15 ምናምን የሚሆን እንትን አለ ነው የሚባለው። አይ ቲንክ የማሰልጠኛ ተቋም አላቸው የሱዳን ሚሊታሪዎችን የሚያሰለጡበት። ና ኦንሊ ጋር ሻቢያ ራሳቸው ሄደው የራሳቸው ወታደሮችን እየላኩ እንዲዋጉላቸው ያደርጋሉ። ዊችዝ በቃ ላይክ ኤርትራ ኦልሬዲ የሱዳን ሚሊታሪ እንደምትደግፍ አሳውቃለች ማለት ነው። ግን ደግሞ ኤርትራዎች እንደዛ የሚሉት ሱዳን ሚሊታሪን እየደገፍን ነው ያሉት ድሮ ላይ ኒውትራል ነበሩ። ምንም አይነት እንትኖችን ሳይድ አልነበራቸው። ማንንም አንደግፍም ምንም አይደግፉም ነበር። ግን የኢትዮጵያን አቋም ካየን በኋላ ነው ላይክ አርኤስኤፍን እንደሚደግፉ ስላወቀ እኛም ናሽናል ኢንትረስት በሚል ሄድን ነው የኤርትራውያኖች አባባል። ኢዘር ዌይ እኔ እንትን የሚለኝ ምን እንደሆነ ልንገራችሁ። እኔ አይ ሃቭ ኬንያን ፍሬንድስ እና አይ ዩዝ ቱ ሴይ እንትን ኬንያ ኦፊሻል በሆነ መንገድ አርኤስኤፍ ማን ነው መሐመድ ሀምዲቲ ነው የአርኤስኤፍ ሊደርን በስነ ስርዓት እንትን ጠርቶ ሩቶ እንትና ዊሊያም ሩቶ ማለት ነው በስነ ስርዓት ጠርቶ ይሄ ቤተ መንግስት ውስጥ ጠርቶ ምናምን ሆስት አድርጎታል ይሄ የአርኤስኤፍን ሊደር ሀምዲቲ። እና ኬንያ እንትኗን አሳውቃለች ላይክ ኢኔብለር መሆናቸውን አሳውቀዋል። ላይክ ሲቀጠል ደግሞ በፖርት ሞምባሳ በኩል ነው ወይ ለሱዳን ለአርኤስኤፍ ጦር የሚላከው ፖርት ሞምባሳን ትጠቀማለች። ዩኤኢ ተብሎ ነው የሚታሰበው። ዩኤኢ ፖርት ሞምባሳን ዲጂታላይዝ ያደረጉት ዩኤኢዎች እንደሆነ ታውቃለህ። ዲፒ ወርልድ ነው ያደረገው። ስለዚህ ዲፒ ወርልድ ያኔ ዲጂታላይዝ ያደርግላቸው ለኬንያዎች አግሪመንታቸው ምንድን ነው? በቃ ሚቹዋል እንትን አልከፈሉ። ስለዚህ እነሱ የእነሱንም ለማስፈጸም እንዲመቻቸው የእነሱንም ናሽናል ኢንትረስት የዩኤኢንም ናሽናል ኢንትረስት ለማስፈጸም እንዲያመቻቸው ተደርጎ የተደረገ እንትን ነው ዲፒ ወርልድ ያደረገው። ዲፒ ወርልድ እና ኤፕስቲን ፋይል ምናምን ሰምታችኋል መቼም በጋይ ሱልጣን። ኤኒዌይስ እና ኢቨን ኤፕስቲን ፋይል ላይ እንዲረሳሁት ነገር ኢቨን ኤፕስቲን ፋይል ላይ እንዴት ዲፒ ወርልድ የሞምባሳን ፖርት ዲጂታላይዝ እንዲያደርግ እንደገባ ከዩሩ ኬንያታ ነበር ያኔ እንትን አልነበረው ዊሊያም ሩቶ አልነበረው ኡሩ ኬንያታ ብቻ ኬንያታን እንዴት እንዳበሰሉት ዩኤኢን ያንን ፖርት ተጠቅማ አርኤስኤፍን የሚሆን ብቻ ግን ዩኤኢ እዛ ኤምሬት እዛ እንድትገባ ኤፕስቲን ፋይል ላይ አለ ብቻ አለ እንዴት እንደተጻጻፉ ኬንያታን አውቀዋለሁ ምናምን ይላል ኤፕስቲን። እኔ ኬንያታን ስለማውቀው ለዲፒ ወርልድ ለሱልጣን ነው። እኔ ኬንያታን ስለማውቀው ኬንያን በቀላሉ እንድትገቡ ምናምን ማድረግ እችላለሁ ምናምን እሱ ነው ብቻ ያገናኛቸው። ከዛ ዲፒ ወርልድ ሞምባሳ ፖርታቸው እንዲወስድ አለው ታሪክ። ኤኒዌይስ እና አይ ዩዝ ቱ ቢ ላይክ እናንተ ኬንያዎች እኮ ለሱዳን የዘር ጭፍጨፋ ተጠያቂ ናችሁ። ታሪክ ይቅር አይላችሁም። ታሪክ ትጻፋላችሁ እና ኢፍ ዘ ሪፖርትስ አር ትሩ ኢትዮጵያም ትጻፋለች ማለት ከዛ አንጻር ግን ናሽናል ኢንትረስት ያስኬዳል። ግን ኢዝ ኢት ሪሊ ናሽናል ኢንትረስታችን ነው ወይንስ ከዩኤኢ ጋር ባለን ወዳጅነት መሰረት የመረጥነው ነገር ነው? ይህን ጥያቄ That's my question.